በቁስል ላይ የሚደለቅ ከበሮ የአርቲስቶቻችንና የቲክቶከሮቹ አሳፋሪ ድርጊት አሳፋሪም የሚያስቆጣም። ዛሬ ጥበብ በኢትዮጵያ ምድር ሙታለች። መላው ዓለም በድንጋጤ የታዘበው የታሪክ ጥቁር ጠባሳ ሆኖ የሚመዘገብ ታሪካዊ ክደት በምድራችን ላይ ተፈጽሟል። ሕዝብ በደምና በእንባ እየታጠበ፣ አርቲስቶቻችን ግን በቁስል ላይ ከበሮ እየደለቁ ነው። በአንድ በኩል እናቶች በልጆቻቸው አስከሬን ላይ ሆነው ሰማይ ምድሩን የሚያንቀጠቅጥ ለቅሶ ይጮሃሉ። በሚሊዮኖች የሚቆጠሩ ወገኖቻችን በገዛ ሀገራቸው እንደ ቅጠል እየረገፉ ደማቸው እንደ ጎርፍ እየፈሰሰ፣ በዚህ በጭንቅ ሰዓት ግን ታዋቂ ነን የሚሉ አርቲስቶችና ቲክቶከሮች የገዛ ወገኖቻቸውን ዋይታ ወደ ጎን ትተው ለእንግሊዝ ክለብ አርሰናል በደስታ ሲያሸበሽቡ ውለዋል። ይህ ከጭፈራ በላይ ነው። ይህ በቁስል ላይ ጨው የመነስነስ ያክል ከባድ የታሪክ ወንጀል ነው። ማይክራፎን ይዘው በመድረክ ላይ ሲጮሁ በየጫካው የሚታረዱ ንጹሐን ድምፅ አልተሰማቸውም። ለውጭ ሀገር ኳስ ክለብ ያላቸው ፍቅር ለራሳቸው ወንድምና እህቶች ካላቸው ርኅራኄ በላይ ሆኗል። ጥበብ ሰውን ለማዳን እንጂ በሰቆቃ ውስጥ ላለ ሕዝብ ማላገጫ መሆን አልነበረበት። የቀድሞ አርቲስቶቻችን ሀገር ሲታመም አብረው ይታመሙ ነበር። የዛሬዎቹ ግን ጭብጨባና ዝናውን የሰጣቸውን ሕዝብ እረስተናሃል እያሉ ነው። ይህ ታሪካዊ ዝቅጠት ካልተገታ የጥበብ ትርጉም ወዴት እየሄደ ነው? እናንተስ ምን ትላላችሁ? አርቲስቶቻችን በዚህ አስቸጋሪ ወቅት እንዲህ አይነት ደስታ ማሳየታቸው የሞራል ዝቅጠት ነው ወይንስ መብታቸው? ሐሳባችሁን በኮመንት አጋሩ። ይህ ድምጽ ለሁሉም እንዲደርስ ቪዲዮ ላይክ እና ሼር አድርጉት።